የሆነች ምርጥ ጓደኛዬ የኔም ምላስ ሰው ነች። ገባህ አይደለ? ከሁሉ ነገሬ በላይ ነች። አሁን ላይ አለቀ በቃ። እኔ ስለዚህ እኔ አሁን ይሄ ሁለቱን እንደማወዳደርም አታድርጉብኝ ነገሮችን። ማወዳደር ሳይሆን ሁለታቸውንም አልጠላቸውም፣ ሁለታቸውንም በጣም ነው የምወዳቸው። ሩታም የልጄ እናት ናት፣ እርሚም ደግሞ እንዳየው እስከዛሬ ድረስ ያው በብዙ ነገር ከጎኔ የሆነች ምርጥ የልቤ ሰው ነች። ገባህ አይደለ? እኔ ሄርሜላን ወዳታለሁኝ። ከዛም በላይ ደግሞ በምንም ነገር እሷም ከፍቷትም ደብሯትም ላጣትም ማልፈልጋት አይነት ሴት ነች። ለኔ በቃ ሙሉ ነገሯ ይመቸኛል ሄርሜላ ማለት ነው። ገባክ? ያ ማለት ግን የሆነን ሰው ግዴታ እየተጣላው እያኮረፍኩኝ አይደለም ሄርሜላ ላገኛት የሚገባው ማለት ነው። ምናልባት አንተ ልብህ እዛ ላይ ሆን ይችላል፣ ግን አንተ ላይ እያደረጉ በግድ ከሄርሜላ ጋር ስትሆን ከሄርሜላ ጋር ጥሩ ነገር እያሳለፍክ ስላለ አንዳንድ ሰው ሌላ ነገር እያሰበበት እና ደግሞ ሌላ ነገር ስለሰማው ብዙ ነገር እየሰማው ስለሆነ ነው። የሰማው ነገር ሁሉ ማመን የማይለበት ነው አይደለም። አብርሃም እያየው ነው። አንተ በዝምተኝነትና በየዋህነት ብዙ ነገር እየተደረገብህ ነው። ገብቶሃል አይደል? አሁንም ነኝ ወይንም የዋህ ነኝ ማለት በግ ነኝ ማለት አይደለም። እያንዳንዱን ነገር አውቃለሁ። አንዳንድ ጊዜ አውቄ ዝም ስለምልና ስለማልፍ ሞኝ ነኝ ወይንም ጅል ነኝ ማለት አይደለም። አንዳንድ ጊዜ በዝምታ ማልፋቸው ነገሮች ለራሴ ህይወት ስለሚጠቅሙኝና አንዳንድ ነገር ላይ ግብ መፍጠርን ስለማልፈልግ ነው እንጂ እኔ ሞኝ ወይንም የዋህ ሆኜ አይደለም አቤላ። ይህ ማለት ደግሞ ትርጉሙን ምንድነው? ይሄናል አረብስ ማጉል እንዴ እንደምን ብታዩኝ ነው? እንደምን ብትቆጥሩኝ ነው? እነማን ናቸው እንደምን የሚቆጥሩ? እኔ ያጠገብ ነገር እኮ ነው። አሁን አንተ እኔ በሰው መመራ ወይንም ደግሞ ይሄ እንዴት ነው ሰው የሚነዳው እኮ እንስሳት ከብት ምናምን ነው። ገባክ? እኔ ግን ራሴን ፐርሰናሊቲ ያለኝ ራሴን ማቅ እያንዳንዱ ነገር ተጠንቅቄ መኖር ሰው ነኝ። ገባ? ከዚህ በፊት ሩታ እንደዛን አይነት ነገር አድርጋ የራቁት ቪዲዮን ፎቶ ያዘችብኝ አይደለ? ሁለተኛ ጊዜ እንደዛ ከተደረኩኝ እውነትም እኔ በግ ነኝ እንደዛ ከሆነ። ገባ? ግን ደግሞ እኔ ለብዙ ነገር ሁለተኛ ጊዜ አይደለም የምጠነቀቅ ሰው ነኝ። ሶስተኛ ጊዜ ነው አብርሽ ይሄኛው ነገር አሁን ከተደገመ ክርክር ውስጥ መግባት አልፈልግም። መከራከር እኮ አይደለም ሶስተኛ ጊዜ ነው። አንተ አሁን ሁለት የራቁት ቪዲዮ የታየብህ አንደኛ መጀመሪያ የሆነ ቦታ ላይ ያለን እሱም ታውቃለህ አውቄ ነው ካንተ ጋር የጀመርኩት ብላ እንደገና ደግሞ መጠጥ ውስጥ የሆነ ነገር አለ ሌላ ነገር አሁን እንደዛ ካደረገች ችግር የለውም። በቃ እኔ እየነገርኩ እኮ ነው። በቃ እኔ ልጎዳ ማንም ከጎኔ አይሆን ችግር የለውም። ግን ደግሞ እኔ አሁንም ቢሆን በመሀላችን ልጅ አለ፣ እኔና ሩታ መሀል ላይ ልጅ አለ። ስለዚህ ልጃችንን ደግሞ ለማሳደግ የኔና የሷ መስማማትና የኔና የሷ አብሮ መሆን ግዴታ ነው። እኔና እሷ ሳንስማማ ልጃችንን እዚህ ጋር ማሳደግ አልችልም። እኔ ደግሞ ልጄን በጣም ነው የምወደው። ከምንም በላይ በልጅነት ያገኘሁት ልጄ ነው። እግዚአብሔር ያሳደገው በጥበቡ እና ፈጣሪ ጠብቅልኝ። አለቀ። ይሄን ነው ልልህ የምችለው ማለት ነው አቤላ። አሁን ከዚህ በላይ እዚህም ቆሜ ካንተ ጋር እንደዚህ ግብ መፍጠርና መከራከር ይሄ ግብ እኮ አይደለም ማውራት ነው አብራ